ጠንካራ ወንድ መሆን ከፈለክ ደካማ ወንድ የሚያደርጋቸውን ነገሮች ማቆም አለበት። አንደኛ በማንኛውም ጊዜ ስትራመድም ሆነ ስትቀመጥ ከአንገትህ ቀና ደረትህን ንፍት አድርገህ መሆን አለበት። ለምርጡ ደንበኛ ምርጥ እርጎ የሆነውን ድራፍት አመሰግናለሁ ዝኔ። እንትን ከአንገቴ ቀና ነፋ አልኩብህ እንዴ? አዎ ፈልጌው። ሁለተኛ ደካማ ወንድ የሚጠቀማቸውን ለምሳሌ አመሰግናለሁ ምናምን የሚሉ ቃላትን መጠቀም ማቆም አለብህ። ቆፍጠን ማለት አለብህ። ዝኔ ና አንዴ ና ፈልጌ ነው። ዝኔ ቅድም አመሰግናለሁ ያልኩትን ትቼዋለሁ። ቅድም አመሰግናለሁ አላልኩም? በቃ ትቼዋለሁ። እንዳላልኩ ቁጥር ለዚህ ሚጠራ አሁን መሄድ ትችላለህ። ወይ ይቅርታ ወንድሜ። ወይ አላወኩም። ተጎዳ? ይቅርታ። ደህና ነኝ ምንም አይደለም። እሺ ይቅርታ። አውቄ አይደለም። አላየኸኝም? አዎ አላየሁም። ይቅርታ ስላላወኩ ነው። አላየሁም። ችግር የለም። እሺ ሌላው በፍጹም ይቅርታ የሚለውን ቃል እንዳትጠቀም። ይህ ቃል ደካማ ወንዶች የሚጠቀሙት ቃል ነው። ይቅርታ ነው ወንድም። ይቅርታ ሰማ ወንድም። አስታውስከኝ? ምን ነው አሁን ጠልፌ ልደፋ የነበርኩት? አውቄያለሁ። ድጋሚ ይቅርታ ልጠይቀኝ ነው? እንዳታስበው። ትቼዋለሁ። ይቅርታ ያልኩህን ትቼዋለሁ ልልህ እና እንዳላልኩ ቁጠሯ። ምን እናለው? ምን ልትሆን ነው? ምንድን ነው? የሰውዬ ምንድን ነው? ጤና የለውም እንዴ? በሴ ሞራቷል። ምንድን ነው? ማን ነው የሚለው? ምንድን ነው? ይቅርታን ጠይቀው ይፈልጋል እንዴ? ማን እንደሆንኩ አያውቅም? ምንድን ነው እሱ? ምን አቅለታለሁ? ሰማኛለህ? ቅድም ችግር የለም ያልኩህን ትቼዋለሁ። ለምን አልለቀኝም? ዝኔ ለምን ትይዘኛለህ? በቃ ታዘኝ። መቻሱ ታዲያ ምን ይፈጥራል? ያዘኝ እንጂ ይኸውልህ አገኘሃለሁ። ይህን ጥጋብህን አስተነፍስልሃለሁ። የት ታገኘኛለህ? እሱ ባይዘኝ ኖሮ አልለቀህም ነበር። ኧረ በእናትህ ያዘኝ። በሴ በቃ ግድ የለም። ይሄ ሰው ሰበብ ነው የሚሆንብህ። በቃ አሁን ትንሽ ሳስክር አልቀረም። ወደ ቤት ሂድና እረፍት አድርግ። ሂሳቡን ይዘጋዋል። በቃ ሂድ። በቃ አይዞህ ነብር አየኝ በል። አመሰግናለሁ ዝኔ። ግን አትበል እየተባለ ይልመጥብኛል። ዝኔ አመሰግናለሁ ያልኩትን ትቼዋለሁ። ቴንክ ዩ። እሺ